እሷ ግን መንካት ማንም ሰው አይችልም። ማንም ሰው አስረግጬ ነው የምነግራችሁ። እከካሞች ናችሁ። ነብር ሆኜ ቆምላታለሁ። ነብር ሆኜ ቲክቶኩን አንቀጠቅጧል። እኔ ብቻ የማናችሁም አፍ መጸዳጃ አይደለችም እሷ። በቃ ከፈለጋችሁ የፈለጋችሁትን ይዛችሁ መጓዝ። ልጅቷን መተው። ሺ ወዳጅ አላት። ሺ በቲክቶክ ብትገባ ተዋርዳ አትወጣም። ዘንቦላት እንደ ወርቅ ዘንቦላት በክብር የሚጫወቱት እንኳን አብረው አክብረዋት ነው የሚወጡት። የተከበረች ሴት እኮ ነች። አንድ አንበሳ ወረደ የሚያከብራት ሴት ናት። እንደናንተ ዝምባ ተረጋግታ ቁጭ ብላ የምታዳምጥ ልጅ ነች። እከካሞች ከእሷ ላይ ወረድ በሉ። ምድረ ቄጣ ጣቢ በጠቅላላ እግዚአብሔርን በሃይሜ ማንም ሰው እስቲ ማንሽም አፍሽን ክፈች። ምድረ ጥላም በጠቅላላ ውስጥሽን ጎርጉሬ አውጥቼ ነው እንዴት አድርጌ እንደማስገባሽ የማሳይሽ። ፍርዬ እንዴት ነሽ የኔ እናት? ወይ እንትናን ላስገባት። ሌሎቻችሁ እንዴት አመሻችሁ? ለዚህ ማስገባት ለኔን አስገባት። አዎ ዛውራ ድኳት እቺ እድል ማነው? እቺ የኔ ወዲ ይቅርታ የኔ እናት አስገባሻለሁ። እቺ ቢሺ ላኪ ገዝተ እቺ ቢ ያስገብ የሆነ ሰውን መምሰል አይደለም መሆን ሲያቅታችሁ መዘግዘግ መሳደብ መብቷ እኮ ነው እንዴ? የራሱ መብት ልትጋፉ ነው እንዴ? እሱ መብቱ ነው። የፈለገውን ያውራ፣ ይወራሩ፣ ሁለቱም ይነጋገሩ። እናንተ መሀል ቤት ምንም እኮ ናችሁ፣ ምንም ናችሁ፣ ምንም አያገባችሁ ሲጀመር እንዴ። ኧረ ምን አገባችሁ? የእነሱን ህይወት እኛ እንኑር አላችሁ፣ እኛን የምናንቀሳቅሰው አላችሁ። የእነሱ ህይወት በእጃችን ነው አላችሁ እንዴ? አይደለም። የራሳቸውን ህይወት ራሳቸውን የሚመሩት። እኛ ለ30 ደቂቃ ቪዲዮ ነው የምናውቃቸው፣ ከዛ ውጭ አናውቃቸው። አይደለም። ሴት ሆነሽም ደግሞ እቺ ልጅ ምን ደርሶባት ሊሆን ይችላል? እስቲ ከጀርባ አትሙ ተማሪ እንዴ። አንዳንዴ እውነተኛም ህይወት እኮ ሊያመጡት ይችላሉ። ያለችበትም ህይወት ሊሆን ይችላል እንዴ። የሰው ልጅ ከመሬት ተነስቶ ብቻ ሆፕ ይልባታል እንዴ። ሂጅና ለመኝ፣ ወንድም ስለምኝ ከሆነ እኮ እንዴ መብቷ ነው። አሁን እንደዚህ ለአጭሽን የምታዝረገርኪበት ሂጂ እንዴ። ለቀኩልሽ ስትልሽ እንደውም ደስተኛ መሆን አለብሽ። ከምዘቀዝቂያት ሂጂ እናንትን በይ። ተለቆልኛል እሰይ ተመስገን ብለሽ ሂጂ ለአጭሽን አዝረክርኪ። እከካም እንዴ ሰላም ብለናል። አንቺ ደግሞ ሰላም አተናል። ምን ሰላም ብለናል? እናቴ ብለናል። መክሽ አንዳንድ ሰዎቹ ስለገረሙን እኮ ነው። ማውራት አንፈልግም ነበር። እግዚአብሔርን ዛሬ ቀን ብዙ ነገር እኮ መክሬያቸዋል። መምከር አይደለም መምከር ምን መምከር አስፈልግም። ነገር ለፍልፍ ያለው ሴትነት ምን እንደሆነ ነው። ምክርነትም ሳይሆን ሙዬ ሴትነት ምን እንደሆነ የሴትነት ክብር ምን እንደሆነ ነግሬያቸዋለሁ። ሀና ሙዬ የሴትነት ክብር እነሱ ቆይ እኔ መቅዲ አንድ ነገር ልበልሽ። እነሱ የሴትነት ክብር ሳይገባቸው ነው ሴትነታቸውን ተሸክመው ያሉት። ሴትነት እንዴት እንደሆነ ሳይገባቸው ነው ሴትነታቸውን ተሸክመው ያሉት። ሴትነት እንዴት እንደሆነ ከሀይሚ ተማሩ። በቃ ሴት ራሷን ማስከበር። እቺ 50 ብር ስጠኝና ኮንፈረንስ አመኝ እንዳለችው እሷ ቀልድ ነው። 50 ብር ስጠኝና ኮንፈረንስ አመኝ። እነዚህ እኮ ሮጠው ከልብስ ጋር እንደዚህ ድሩ የሚሮጡት ናቸው እኮ ወንድ ሳይው ገና ቢበረግቡ እና በእውነት በጣም ትገርማላችሁ። አንዳንድ ሴቶች በተለይ በጣም የምትገርሙ ሴት ራሳችሁን ያረከሳችሁ ርካሽ መሆናችሁን በእናንተ እንዴት ነው ማለትም የእሷ ንግግርና የእናንተ ስብዕና የሀይሚ ንግግርና የራሳችሁ ስብዕናን ስታዩ ምን አይነት ስሜት ነው የሚሰማችሁ? እቺ ትንሽ ልጅ ከአፏ የሚወጣው ከአንደበቷ የሚወጣው ባላቋረጠች ባወራች ገና ከፍቼ ስሰማ ነው የምታበቃው። ንግግሯን ባላቆመችው እያልኩ ነው የምሰማው ራሱ። እናንተ የራሳችሁን ስብዕናና የእሷን ንግግር ስታዩት ምን አይነት ስሜት ነው የሚሰማችሁ? እናንተ ርካሽ ራሳችሁን አድርጋችሁ ለወንድ ልጅ ራሳችሁን አርክሳችሁ የምትሰጡ እሙዬ
ስሚ አሁን በቀደም አለች እንዴ ሴት ነኝ እኮ ይገባኛል ስትል እንደው ምን ይሰማሻል? ድሮ ሴቶች እኮ ስንት ነገር ተብለውላቸው ተደርጎላቸው ሽምግልና ምናምን እኔ እኮ ሴት ነኝ ይገባኛል አለች። እኔ እንደዛ ስትል አቤት ህዝቦ ስንቱ ርካሽ ባየውባት። አንዳንዴ ይሰማችሁ ርካሾች ሴቶች እግዚአብሔርን ይሰማችሁ እንጂ ሴትነታችሁን አስቡ። እሷን መጥላታችሁን ብቻ ባይምሯችሁ አትቅረጹ። እኔም ሴት ነኝ እኔም እንደሷ በሆንኩና የእሷን አነጋገር በቻልኩት የእሷን ኮንፊደንስ ለእኔም በኖረኝ ብላችሁ አስቡ። እሷን መጠሉ ሰዎች ልክ ነው። የእሷ ወሬም ሊያስጠላችሁ እሷን ስለመጠሏት ብቻ ወሬዋም ያስጠላችኋል፣ ምታወራውም ያስጠላችኋል ስለመጠሏት። ግን አትጥሏት፣ ለራሳችሁ ትምህርት ነው። ብጠሏትም ከእሷ አንድ ትምህርት ተማሩ። በእውነት ብጠሏትም አንድ ቃል ውሰዱ። ሴትነት እንዴት እንደሆነ ሴትነት ምን አይነት ዋጋ እንዳለው